5 ጅል እንለይ ብሎ የወሰነ ካቢኔ ጅል ነው አለች። በተደጋጋሚ አንስቼዋለሁ፣ ሰምታችሁ ሊሆን ይችላል። ይሄ ሶሻል ሚዲያ የተደበቀ ባህሪያችንን ያወጣው እንጂ አዲስ ባህሪ ለኢትዮጵያውያን አላመጣም። በአንድ ወቅት በአንድ መንግስት ስርዓት ውስጥ የነበሩ የካቢኔ አባላት ነበሩ እና ከነዚህ የካቢኔ አባላት መካከል አንዷ ሴት በጣም ጠንካራ ነች። ስራዋን አብዝታ የምትወድ፣ በእቅድ የምትመራ፣ ያሰበችውን በተግባር ለማሳየት የምትጥር የምትፍጨረጨር ሴት ናት። ካቢኔዎች ግን ውስጡን ይናደዳሉ። ሴትዮ ያጋለጠችን ነው፣ እየሰራች እያሳየች እኛን እንደማንሰራ ታደርገናለች የሚል የውስጥ ቅሬታ ይይዙባታል እና በአንድ ወቅት አለቃቸው ባሉበት ሪፖርት ሲያቀርቡ እቺ እንስት በሰራችው ስራ አንደኛ የወጣች ስራዋን በደንብ የሰራች ጎበዝ ሴት ናት ትባላለች እና ከነሱ መካከል በዚህ ውሳኔ የተበሳጩ ሰዎች ወደ አለቃቸው ቀረብ ብለው እኛ እኮ ይቸገረን አንድ ነገር። በአንድ ወቅት በአንድ መንግስት ስርዓት ውስጥ የነበሩ የካቢኔ አባላት ነበሩ እና ከነዚህ የካቢኔ አባላት መካከል አንዷ ሴት በጣም ጠንካራ ነች። ስራዋን አብዝታ የምትወድ፣ በእቅድ የምትመራ፣ ያሰበችውን በተግባር ለማሳየት የምትጥር የምትፍጨረጨር ሴት ናት። ካቢኔዎች ግን ውስጡን ይናደዳሉ። ሴትዮ ያጋለጠችን ነው፣ እየሰራች እያሳየች እኛን 5 ጅል እንለይ ብሎ የወሰነ ካቢኔ ጅል ነው አለች። በተደጋጋሚ አንስቼዋለሁ፣ ሰምታችሁ ሊሆን ይችላል። ይሄ ሶሻል ሚዲያ የተደበቀ ባህሪያችንን ያወጣው እንጂ አዲስ ባህሪ ለኢትዮጵያውያን አላመጣም።